አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አሁን የእንግሊዝኛ ትምህርት ከዩኒት ስሪ ወይም ከምዕራፍ 3 የሚጀምር ሲሆን የመጀመሪያው የርዕሱ ብያኔ ወይም ትንታኔ ወይም ገለጻው ርዕሱ ምን ይላል? ትራፊክ ሴፍቲ የሚል ነው። ትራፊክ ሴፍቲ ማለት ትራፊክ ማለት እንቅስቃሴ ማለት ነው። ይህ እንቅስቃሴ የመኪና ሊሆን ይችላል። የመኪና እንቅስቃሴ አለ። የባቡር የመኪና እንቅስቃሴዎች ናቸው። ሴፍቲ ማለት ደግሞ ደህንነት ማለት ነው። ሰላም መሆን የሚል ነው ትርጉሙ። ትራፊክ ላይ መንገድ ላይ በሚደርስ አደጋ ሰላም መሆን የሚል ነው። እዚህ በሲሉ የምናያቸው በሲሉ የምታዩት ነገሮች እነዚህ ሰዎችን ለምሳሌ መንገዱ ዜብራ ክሮሲንግ ላይ ያለፉ መሆኑን ነው የሚያሳየው። ዜብራ ክሮሲንግ ላይ እግረኞች የሚያልፉበት የእግረኞቹ ማቋረጫ የእግረኞቹ መሄጃ መሆኑን የሚያሳይ ነው ማለት ነው። እነዚህ እግረኞች የሚሄዱበት የዜብራ ክሮሲንግ ነው የሚባለው ማለት ነው። ይኸው ሰውዬው ወይም ደግሞ ትራፊክ ወይም ደግሞ የትራፊክ ተቆጣጣሪው ሰውዬ ምን ያደረገ ነው? ከላይ ምልክት አለ። እዚህ ያለው ምልክት አለ። ከምልክቱ ቀጥሎ ምንን ያሳየን ነው? እዚች ጋ ማለት ነው ምልክት ነው፣ ታፔላ ነው። ይኸው ተሰቅሏል። በዚህ መንገድ እግረኞች ያቋርጣሉ የሚል መልእክት ለመኪናዎች ወይም ለሹፌሮች ይሰጣቸዋል። በተጨማሪ ደግሞ ይሄ ሰውዬ ማለት ነው ምን ይዟል? ስቶፕ የሚል ነገር ይዟል። ለመኪናው ስቶፕ ካለ ሰዎቹ ደግሞ እነዚህ ሰዎቹ ያለፉ ነው ማለት ነው። ወደ መንገዳቸው የሄዱ መሆኑን የሚያሳይ ነው ማለት ነው። መንገዳቸውን ያለፉ ነው። ስለዚህ ይህንን በተመለከተ የትራፊክ ሩሉን የሚያሳዩ ነገሮች ናቸው ማለት ነው። በመቀጠልም የተወሰኑ ትሩ ፎልስ ጥያቄዎች ሊሰኒንግ ፓርት አለው። ያው ሊሰኒንግ ፓርቱ ከተነበበ በኋላ የሚተላለፉ ነገሮች ናቸውና ያው ሊሰኒንግ ፓርቱን ለአሁን እናልፈውና ወደ ሌላ